በውሃ እጥረት መቸገራቸውን በማዕከላዊ ኢትዮጵያ ክልል ስልጤ ዞን የጦራ ከተማ ነዋሪዎች ገለጹ። ችግሩን ለመፍታት የሚደረገው ጥረትም ውጤታማ እንዳልሆነ ነው የተነገረው። ዋለልኝ ሳምር ሱልጣን ሄዶ በማዕከላዊ ኢትዮጵያ ክልል ስልጤ ዞን የጦራ ከተማ ነዋሪ ሲሆን ውሃን በጋሪ ለነዋሪዎች ቤት ለቤት እያቀረበ በመሸጥ እንደሚተዳደር ነው የሚገልጸው። በአቅራባ አጋጣሚ ከተገኘ 10 ብር 15 ብር ይሸጣል። ያው በርቀት ሲሆን ደግሞ እስከ 30 ብር እስከ 40 ብር የሚወጣበት ጊዜ አለ። የከተማዋ ነዋሪዎች እንደሚሉት የንጹህ መጠጥ ውሃ በዚህ አካባቢ ለማግኘት ፈተና ሆኗል። ከጧት ከሌሊት ጀምሮ እስከ ማታ ምሽት ድረስ ውሃ ለማግኘት ሲኳትኑ እንደሚውሉም ይገልጻሉ። እዚቹ ተማሙተን ነው ሌሊት በጨለማ መተን ሀያረ እዚህ አድረን በቦታው ነው ምንቀዳ። ከሴት ከወንድ ከልጆቹ ተሰቃይተን ከነ አህያዎች አጠቃላይም በስቃይ ላይ ነው ያለነው። ስለ ውሃ ችግር አለን፣ የውሃ ችግር። ይሄ ህዝቡ ሁሉ ውጭ ነው የሚያድረው። ውጭ አድሮ እሱም አያገኝም ይሄዳል። በምን ምክንያት ነው? በውሃ እጥረት በጣም ተቸግረናል። ልጅ ተሸክመን ሁሉ አናገኝም። ይሄ ልጅ ራሱ ምን ይመስላል? በውሃ እጥረት ውሃ የለም፣ ምን የለም። መቶ ብር ኩቦን እንከፍላለን፣ የምናገኘው ነገር የለም። እናም ከከተማዋ ነዋሪ ጋር ተመጣጣኝ ያልሆነ የውሃ አቅርቦት በመኖሩ መንግስት መፍትሄ እንዲሰጣቸውም ይጠይቃሉ። ያው እንግዲህ ምን እንደምታዩት ነው። ልጆቻችን ትምህርት ቤት መሄድ አይችሉም በውሃ እጥረት ምክንያት። ሁሌ እናወራለን፣ መፍትሄ አላገኘንም። ያው ከመንግስት የተያዘ ነገር ካለው መፍትሄ ስጡልን። ይኸው ልጄን ተሸክሜ ነው መጣሁት። ስንሳን ነው ከመጣሁ እስካሁን ውሃው ይኸው ቆሟል። በውሃ እጥረቱ ምክንያትም የማህበራዊ አገልግሎት መስጫ ተቋማት ሁሉ እንደሚቸገሩ ይናገራሉ። የሆቴል ቤት ያው በውሃ እጥረት ምክንያት አገልግሎት መስጠት አልቻልንም። ከስተመራችን ያው ማስተናገድ አልቻልንም እና የውሃ ችግር አለ። ከሌሊቱ 9 ሰዓት ወጥተን ውሃ ፍለጋ 20 ኪሎ ሜትር 15 ኪሎ ሜትር ተጉዘን ነው ውሃ የምናገኘው። ስለዚህ በስራችን ላይ በጣም ችግር ፈጥሮብናል። እኛ እዚህ አርደን ሰንጋ አርደን በውሃ እጥረት ምክንያት በቃ ማስተናገድ አልቻልንም። ምግብ ማዘጋጀት አልቻልንም። ከውሃ እጥረት የተነሳ ከፔሸንቱ ወደ ዶክተሩ ከዶክተሩ ወደ ፔሸንቶች የሚተላለፉ በሽታዎች ብዙ ከመሆኑ የተነሳ የውሃ ችግር ብዙ አይነት በሽታዎችን ያስተላልፋል። ለምሳሌ ሲያክል አንድ ህፃን ተኝቶ ከ3 ቀን በኋላ መውጣት ሲገባው እስከ 10 ቀን እስከ 15 ቀን ተጓዳኛ በሽታዎች እየተፈጠሩ ያሉበት ዋናው መንስኤው ብለን ምንድነው ብለን ስናጠና ያው የውሃ ጋር የተያዘ በሽታዎች ናቸው። ችግሩን ለመፍታት በከተማም በወረዳና በዞን ደረጃ እየተሰራ ቢሆንም በሚደረገው ጥረት ግን ከነዋሪው ጋር የሚጣጣም የውሃ አቅርቦት እንደሌለ የከተማ አስተዳደሩ አስታውቋል። 2 ጉድጓድ ብቻ ነው ያለው። አንደኛው ይበላሻል። እሱን እስከምታስተካክል ሌላኛው ቀጣይ ያለው ያው አካባቢ ሙቀትም ስለሆነ ፓምፖቹም ቶሎ የሚቃጠሉበት ሁኔታ ነው ያለው። በከተማ አስተዳደሩ ጀነሬተሮችን ጭምር ገዝቶ ችግሩን ለመፍታት ጥረት እየተደረገ ያለ ቢሆንም ግን ያለውን የውሃ ችግር መቅረፍ እየተቻለ አይደለም። ስለዚህ ይሄ ችግር ከከተማ አስተዳደሩ ብቻ ሳይሆን ከዞኑም አቅም በላይ ስለሆነ እኔ ልዩ ትኩረት ተሰጥቶት መፈታት ያለበት። በአካባቢው በ2004 ዓ.ም ተጀምሮ ያልተጠናቀቀው አንጀሌ የመጠጥ ውሃ ፕሮጀክት ችግሩን መቅረፍ ይችል እንደነበር የጠቀሱት የስልጤ ዞን ውሃ ማዕድንና የኤነርጂ መምሪያ ኃላፊ ጨፋ ከድር ዘላቂ መፍትሄውን ከክልሉ ጋር ለመስራት መታሰቡንም ነው የጠቆሙት። በሂደቱም መጓተቶች አሉ። መጨረሻም ላይ በተባለው ጊዜ ማጠናቀቅ አልተቻለም ይሄን ፕሮጀክት። ከዚህ መነሻ ችግሩ ቀጥሏል ማለት ነው። ለዚህም ከክልል ጋር በቅርበት የመስራት ሂደቶች አሉ። እስካሁን ግን የመጣ ውጤት የለም። ውጤት ይኖራል ብለን እንጠብቃለን። የጦራ ከተማን ጨምሮ በዞን ደረጃ ያለው የውሃ ሽፋን ከ35 በመቶ በታች ሲሆን ይህም ከፍተኛ የውሃ እጥረት መኖሩን እንደሚያሳይ የዞኑ አስተዳደር መረጃ ያመለክታል።